ከ20 ሺህ በላይ አይጦች በአንድ ቤተ መቅደስ ውስጥ በነፃነት እንደሚኖሩ ሰምታችሁ ታውቃላችሁ? በህንድ በራጅስታን ግዛት ውስጥ የሚገኘው ካርኒ ማታ ቴምፕል በአይጦች የተነሳ በጣም የታወቀውን ቤተ መቅደስ ላስተዋውቃችሁ። ቦታውም ራት ቴምፕል በመባል ይጠሩታል። በዚህ ቤተ መቅደስ ውስጥም በሺዎች የሚቆጠሩ አይጦች በነፃነት ይንቀሳቀሳሉ። በወለሉ ላይም ይሮጣሉ፣ በግድግዳ አጠገብም ይጓዛሉ። አንዳንዴ በጎብኚዎች እግር መካከል ይሄዳሉ። እኛ አይጥ ስናይ በጣም ልንፈራ እንችላለን ወይም ደግሞ ልደነግጥ እንችላለን። እዚህ አካባቢ ላይ ግን በጣም ነገሩ ፍጹም የተለየ ነው። ሰዎች ከአይጦቹ ጋር በአንድ ቦታ በመሆን ይመሳሰላሉ። በአካባቢው አማኞችም እነዚህ አይጦች ተራ እንስሳት አይደሉም፣ ቅዱስ እንደሆኑ ያምናሉ። ይህ እምነትም ካርኒ ማታ ከተያዘ አፈ ታሪክ ጋር የመጣ ነው። ካርኒ ማታ በ14ኛው ክፍለ ዘመን የኖሩ የሃይማኖት ሰው እንደነበሩ ይታመናል። በአካባቢው እምነትም አፈ ታሪክ መሰረት ከእርሳቸው ጋር የተያዘ ልዩ ታሪኮች አሉት። እዚህ የሚያስገርመው ግን አይጦቹን መመልከት ብቻ አይደለም። ሰዎች ምግብ ይሰጧቸዋል፣ ወተት፣ ሌሎች ምግቦችንም ያቀርቡላቸዋል። አንዳንድ አማኞችም አይጦቹን የነኩትን ምግብ እንደ በረከት ይቆጥሩታል። ሁሉም የሚለየው ደግሞ ነጭ አይጥ በዛ ቦታ ላይ በጣም ፍጹምና ቅዱስ እንደሆነች ይታመናል። ስለዚህ ጎብኚዎቹም ነጭ አይጥ ለማየት በጣም ይጓጓሉ። ቤተ መቅደሱ ራሱ የሚያምር ህንፃ ነው። የተለያዩ የህንፃ ዘርፎች፣ በሮች፣ የተቀደሱ ስፍሮች አሉት። ስለዚህም ጎብኚዎች ለአይጦች ብቻ ሳይሆን ለቤተ መቅደሱም ልዩ ትኩረት ይሰጡታል። አንዳንድ ነገር ግልጽ ላድርግላችሁ፣ ሁሉም ህንዳያኖች አይጦችን ያመልካሉ ማለት አይደለም። ይህ በተለይም በካርኒ ማታ ቴምፕል እና በአካባቢው ባህላዊ ሃይማኖቶች እምነት ጋር የተያዘ ልምድ ነው። ይህ ቦታም ባህልና እምነት አንድን እንስሳ የሚያመልኩበትን መንገድ ሊቀይር እንደሚችል የሚያሳይ በጣም አስገራሚ ምሳሌ ነው። እርስዎ እድሉን ብታገኙ ወደዚህ ቤተ መቅደስ ውስጥ ገብታችሁ ይህንን ቤተ መቅደስ ትጎበኙ ነበር? እስኪ መልሶቻችሁን ኮሜንት ሴክሽን ላይ አስቀምጡልኝ። ያሉ አስገራሚ እውነታዎችን ከወደዳችሁ ይህንን ቻናል ሰብስክራይብ በማድረግ እኔን አበረታቱኝ። በሚቀጥለው ቪዲዮ ደግመን እስከምንገናኝ ቸር እንሰንብት።